ወይ ኳስ ኳስ ወዳጅ ወደቀ ውጭ አርሰናል ምን ነው እንዴ ማቋማው አይጠየቅም ዋንጫ ለማየት አርሰናል ደጋፊዎች ታዘዙኛል የለማ ዋንጫ ጎረኝ እንዴ ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር አርሰናል 1 ፓላስ 0 አናዘር ሐራም ፉትቦል በቃ አቤት ሐራም ፉትቦል ጭራሽ እንደዚህ ማሸነፍ ያስደስታችኋል ወይ ምናምን ምን አገባ ሰው 3 ያሸንፈው ዋንጫ ምናምን ማለት ጀምሯል እኛ 7 በተከታታይ ያሸንፈናል እኛ 3 ነጥብ ነው የሚያሳስብ ማን ነው ተረኛው የሚገርፍ ይሄን አስወጣው ኤዜ ነው የሚያገባው ላይቭ የላይቭ ቤተሰብ መስክሩ ኤዜ ያገባል ይታየኛል የጊዮኬሬዙ ራሱ ማን ነው አርቴታ ተከላካይ አስገባ አቤት አርቴታ አንድ ለባዶ ከፈለገ ማን ነው አንደኛ ደቂቃ ለምን ያገባብህ አንድ ለባዶ ከፈለገ አንድ ለባዶ ይወጣ በቃ ለባዶ ነው ጮታው እንደተለመደው አንድ ሾት ኦን ታርጌት ተሞከረብን ተቃጥያለሁ እነ ሞስኬራ ምናምን ነገር ብቋርላችሁ እንዴ ነው ሳሊባ የምታስቀምጠው ኦን ታርጌት አንድ እየተሞከረብን ካሁን በኋላ ያላችሁ ግሮች እናንተ በኦን ታርጌት እኛ በጎል እንደዛም ሆኖኛ ነው እናሽንፉ እንደዛም ሆኖ በኦን ታርጌት ቶ ጎል ምናምን ትላለን ነጥብ ምናምን ትላለን እንተዋቸው እንደዚህ ነገሮች አንተ ኦን ታርጌት እንደ ጎል ይቆጠርልህ እኔ ጎል እንደ ጎል ይቆጠርልኝ እኔ ነኝ ማሸንፉ በእርግጠኝነት ነው ምነግርሽ ኮፒ ሊንክ ያርገኝ ቪዲዮ ኮፒ ሊንክ የላይቭ ቤተሰብ መስክሩና ኮሜንት ላይ ግባለት 6 ነጥብ ከሲቲ 7 ነጥብ ከሊቨርፑል ሌሎቹን ተዋቸው አጫፋሪ ናቸው እየመራን ነው ሳምንቱ እንዴት ነው የሚያምረው ቢስሚላ ግባል ይወል ተናግረናል እኮ ከዘጋ በሴት ፒስ እናገባባለን ከከፈት ከ5 ለባዶ ምናምን እናሸንፈ እንችላለን ይመቸን እየመራን ነው ፎሎ አርጉ 50 ሺህ ቶሎ መግባት አለብን ማን አባቱ ነው ሙቆውን የከፈተው በቃ ይሄ ብቻ መልሱልኝ ማን አባቱ ነው ሙቆውን የከፈተው መቼስ በቀዝቃዛ ታጥቦ አይደለም እንደዛ አይደለ ባለቃ ሰዓት የሚያስጨንቁን እንዴ ታኛ ቤት ይገርማል ተጫዋቹ ነው ማገባው እራያ ብቻ ነው ማለት ነው እራያ ብቻ ነው እራያም እንግዲህ አንድ ቀን ባለቀ ሳኩርና ልትሻማ ሄዳ እንደምታገባ እርግጠኛ ነን ኢዜ መጀመሪያ ጎሉን በቀድሞ ክለቡ ላይ አስቆጥሯል ያው ሴሌብሬት ማድረግ ቢፈልግም እንደ ፈርስት ጎሉ ግን እሱ በማለት ብቻ ስሜቱን ገልጿል ማለት ነው የዛሬ ውጤት ያበደ ነው አንደኝነታችንን አጥብቀን ይዘነዋል ማንንም አይነካውም ያው እቺን ሳምንት ከትርፌ ጋር እንግዲህ መጋራታችን ነው ደስታችን አርሴፋን እንኳን ደሳላችሁ ሞቅ አርጉ ሳምንት የኛን ይቀጥላል ይላችኋል ብሪቼ ኢዜ መጀመሪያ የፕሪሚየር ሊግ ጎሉን ለክለባችን ማለት ነው የበፊት ክለቡ ላይ አገብቶ አልጨፈረም ለማለት እንኳን ያዳግተናል ጨፈሯል ድብና አርጎ በቃ ይወደናል ምን እናርግ ልጁ እኮ ንቀት ኖሮበታል ግን ይወደናል እጅግ በጣም ውጥረት የበዛበት ፈርስት ሃፍ ነበር በጣም ከባድ ጨዋታ ነው ቤተሰብ በጣም ከባድ ጨዋታ ነቃ ደንገጥ ብለው መጫወት አለባቸው አሁንም ተጫዋቾቻችን ከዛ በተጨማሪ አላንዴ ፈሲ አንቋጥር እኮኛ እኛ እኮ አንቋጥር ያርሴን ያያየው ማለት ነው በስልኬ እየተቋጠረ ነው ምንም ውልም ዝልም የለም እየተመራች ነው እቺም በደንብ ይቋጠር ሰከንድ ሃፍ እንገናኛለን ጋይስ ይመቻቹ አርቴታ ምንድነው እየሰራ ያለው ተከላካዮቻችንስ ምንድነው እያረጋችሁ ያላችሁት እንዴት ሁለት ኦን ታርጌት ይሞከርብናል ሀቢቢ ሴት ፒስ አጌን እኔ በተደጋጋሚ እየነገርኩ ነው ልሰማኝ አልቻልክም መንገድ ላይ ያገኘሁትን የትኛውንም ቲም አስቀይማለሁ ብያለሁ በዚህ ሲዝን ይሄው ፓላስ ነበር ተረኛው ከነሚያስጠላ ጨዋታቸው አብዮት እርምጃ ተሰጥቷቸዋል ሀቢቢ ሊቪ ተለጥፋለች ሲቲ እየተመራ ነበር ቅድም እስከ ሪከርድ እስከማድረግበት ታይም ድረስ ማለት ነው ሶ ሲቲ በዙ የሚወጣ ከሆነ በሊቨርፑል 7 እዚህ ደግሞ 6 ነጥብ ማለት ነው ከሲቲ ዋንጫውን ብሰጡን ቅር ይላችኋል ወይ ነው ምንም ጥያቄ የለኝ አንተ ባለ ጊዜ አርሰናል ደጋፊ ሌሎቻችሁን ብትሆኑ ጊዜ ቤት ላይ የገባችሁ ፈሽ ፈታ በሉ ቦነሶች ይኖራሉ ይመቻቹ ቪዲዮውን በደንብ ኮፒ ሊንክ ይደረግ ጋይስ ሁላችሁ የእግር ኳስ ቤተሰቦች አንድ ሀቅ ማን ይሁን ፈርስት ሃፍ ላይ አንድ ጎል አስቆጥረህ ማለት ነው አይደለም ፈርስት ሃፍ ላይ መጀመሪያ ጫውታው ከመጀመሩ በ5 ደቂቃ ውስጥ የመጀመሪያ ጎል አስቆጥሮ ጫውታውን አሸንፎ ሊወጣ የሚችል ቡድን ማን ነው ጎል ሳይጨምር ከተባላችሁ የኔው ታላቁ አርሰናል ብቻ ነው ከሱ ውጪ እናቱ ወለደችው ቡድን ሊያረጋ አይችልም ይሄ ቲም ማለት ነው ይሄ ቲም
አይደለም ጎል ልታስቆጥርበት ይቅርና ሙከራ ልታደርግበት ማችለው ቲም ነው በቃ እንዴ የዓለማችን እጅግ አስፈሪው ቲም ነው አስፈሪው በቃ ማለት በአግባቡ ፍሩት ይሄን ቲም በአግባቡ ነው የምላችሁ ምን አይነት ቲም ነው በእናት ኤዜ እጅግ አስደናቂ እንደዚህ አይነት ጎል ፕሪሚየር ሊግ ላይ አይቻልም በመሰረቱ እንደዚህ ቴኳንዶን ያካተተ አጫውት የለም ህጉም አይፈቅድም እንግዲህ ጥፋት አጥፍቷል ይቅርባሉት ጀማው ለማንኛውም ጀማው መሪነታችን አጠናክረን ቀጥለናል ቲክቶክ ክሬቲቭ አዋርድ ላይ ጀማው ቮት እያደረጋችሁ ነው ሊንክ ባዮ ላይ አዳረ እየገባችሁ ቮት አድርጉ ቮት አደራረጉን የሚያሳይ ቪዲዮ ደግሞ ቴሌግራም ላይ ለቅቄላችኋለሁ ገብታችሁ ቼክ ማድረጋችሁ እንዳትረሱ ጀማው ይመቸን እንችላለን yes ቀጣይ አመት ለሁለት ዋንጫ ልንጫወት ነው መሰለኝ እንዴ ሲቲም ሊቨርፑልም ትቅጽቅ አለ አርሰናል ብቻ ቀረ አርሰናል አይበላም ያውኑ ለቀጣይ ሊተላለፍ ነው ማለት ነው ቀጣይ ሲዝን ለሁለት ዋንጫ እንፎካከራ እስከዛ ደግሞ እኛ ተናበን ተደላረን እንገኛለን ሁለት ዋንጫ ባንዲ ማለት ነው 22 እንገባለን ማለት ነው ነገሮች እንዳለ ሲገጣጠሙ የሳቅሹላ ታፍሪያለሽ set piece again ole አንድ ኦን ታርጌት ተሞክሮ ብላል አርቴታ አውት ትላለ ማለት ነው ምክንያት እንዴት አንድ ሞከረ ብላል በቃ ጨረስን ዘንድሮ ዋንጫ ማንበላበት ምክንያት ምንም የለም አለቃ በቃ ትላንትና ነግሬያችሁ ነበር ማታ ፋርመርስ ሊግ እናስመስለዋለን ከዚህ በኋላ ማንንም አትይዘንም ገና ካሁኑ ነጥባችንን ሰፋ ያረጋግን እየሄድ ነው ገብቷላ በዛጣይ ጨዋታ 3 ጎል ብቻ ነው የገባብን በጣም ገና ናችሁ ይሄ ለፍጹምነት የቀረበ ቡድን ላይ ለመድረስ ገና ናችሁ የኛ አርሰናል ይለያል አለቀ በቃ አመቱን ሙሉ ለማየት የፈለግነውን ኤቨሪቼ ኢዜ ከጎሉ በኋላ በተለይ ሰከንድ ሃፍ ላይ አይተናል ምርጡን ኢዜ ሰከንድ ሃፍ ላይ በደንብ አይተናል ጋይስ ሳሊባ ፈርስት ሃፍ ላይ ደንገርገር ቦጅ አለች ሞስከራ ሌላ ሳሊባ ይገባልሃል አናዘር ሳሊባ ይውለ ዘንድሮ ማለት ነው ይውለ ሴት ፒስ ብትል ምን ብትል አንሰማህም በቃ አለቀ ሸክሽከው ነው ጨው ታወጣዋለሽ ገብተ ታወጣዋለህ አርሰናል ይሄ ነው የመላጣች ህፃኗም እንግዲህ ነጥጥላለች እኛ ማሸነፈናል አደኛችንን በደንብ ባርገን ይዘናል አባበዬ ኢዜም እንግዲህ የመጀመሪያውን የሊጉን ጎል አግብቷል ዘንድሮ ሲቲ ነው ዋንጫ የሚበላው ምናምን አይልችላ ነው ወጣ ማንቸስተር ዩናይትድ ነው የሚበላው ዋንጫ ይዘናል ይሄን ዋንጫ ቲም በቃ ማናችሁም እዚህ ጋር ከዚህ በኋላ ወሬኛ አንፈልግም ያ ወደፊት ነን በቃ በኋላ እታች ያለ ሰው ወሬ ከዚህ በኋላ አንሰማም ለማንኛውም ግን የተለያዩ የፕሪሚየር ሊግ ሆነ የሻምፒዮንስ ሊግ ጨዋታዎችን ያ አርሰናል እንደሚያሸንፍ ተረጋገጠ ስለሆነ አርሰናል ዊዝላችሁ ፕሪዲክት በማድረግ እንዲሁም ደግሞ ጆሮን በመጣት የተለያዩ እስከ 1 ሚሊዮን ብር ድረስ ማሸነፍ ትችላላችሁ ዋሊያ ቤት ላይ ውጦዳላ ቤት ምንም አታሩ ቲክቶክ ላይ ውጡ ይልሃል ጎል ጀማው ታሪካዊ ጎል ነው ይሄ ለኤብሪቼዚ ታሪካዊ ግጥምጥሞሽ ያለው አስገራሚ ጎል ጀማው አስገራሚ ጎል የቀድሞ ክለቡ ላይ ያስቆጠረ ጀማው የፕሪሚየር ሊግ የመጀመሪያ ጎል ሆጫ ምናምን ማን ምን አይነት ካራቲስት የሆነ ተጫዋች ነው ይሄን ሙከራኩ ደጋግሞ ሲሞክሩ አይቻለሁ ግን እንዲህ ተዳፍሮ ጎል ያስቆጥርበታል ብዬ አላሰብኩም ነበር በእውነት ይሄን ቪዲዮውን የሰራሁት ረፍት ላይ ነው ቢሆንም ግን የዚህ ልጅ ጎል አስገራሚ ነው እንደዚህ አይነት አስገራሚ ሙከራዎችን ማድረጉ አንደኛ ሁለተኛ ነገር ደግሞ የቀድሞ ክለቡ ላይ ያስቆጠረ ግን ያው ደስታውን አልገለጸም ጨዋ ተጫዋች ነው ያለኝ ጨዋ ለማንኛውም የካራቴዋን ጎል ሰርች አድርጋችሁ ተመልከቱት አስገራሚ ጎል ጀማው ይቀጥላል ፓላስ ከበድ ቢደን እንደፍቋለን ጀሙ ይመቻችሁ እውነተኛው ሃራምቦል ይሄ ነው በስማም አንድ ጎል አገባን በሴት ፒስ ከዛ በኋላ ሙሉ ጨዋታውን ጥርቅም በቃ ዛሬ ትክክለኛ ሃራምቦል ያየነው ዛሬ ነው ምንድነው የተፈጠረው ምን አይነት ጨዋታ ነው የምንጫወተው ኤዜ ማለት ነው ምንድነው ያገባው ጎል ኤዜ እንዴ ሴዶ ማርሻል አርት ኮነ ይኮ ጭራሽ ማይገባ ጎል እንዴ እንደዚህ ምናምን ኩንጉፉ ኤዜ ይችላል በስማም ግባና አውጣው ሁላችሁም ያርሰናል ደጋፊዎች ይሄንን ቪዲዮ ደግሞ ሪፖስት አድርጉት በፕሌይ ሬቲንግ እንገናኛለን ማለት ነው ስለ ሙሉ ጨዋታው እዳስስላችኋለሁ በዛ ማለት አሁን ማድሪድ እየመራ ነው ኬሊያን ምባፔን እስቲ ግባና አውጣው hala ማድሪድ ይችላል ምንድነው ግን አርሰናል የሚሰራው እግዚአብሔርን ማለት ነው ጋብሪኤል በጣም ነው የሚችል ሳሊባ ሰከንድ ሃፍ ላይ ተቀይሮ ወጥቷል ለምን እንደተቀየረ አላቅም እነግራችኋለሁ ሁሉንም ነገር ማለት ነው ሂንካፔ መጀመሪያ ጨዋታውን አድርጓል ማለት ነው ምን አይነት ጨዋታ ነው ይላችሁ ዛሬ
ሃራምቦል በስትክክል ነው ያየነው ሰከንድ አፍ ላይ እየቀያየረ በስማ ፓላሶች ይችላሉ ፓላሶች ቦክሳቸው ውስጥ አላስገባ ይያሉን ነበር ምን አይነት ጨዋታ ነው የሚጫወቱት ይችላሉ ፓላሶች ማለት በፕሌይ ሬቲንግ ሙሉን እንዳስስላችሁ የፈለከው ክለብ እኮ ደጋፊ ልትሆን ትችላለህ ግን የዚህ ክለብ ደጋፊ ስትሆን ይለያል ነው ማለት በቃ ይለያል ምን ብለን ነበር የሊጉ መሪ አርሰናል ፓላስን 1-0 በማሸነፍ መሪነቱን አጠናክሯል እውነት በጣም ደስ የሚል ውጤት ነው ለአርሰናሎች ነገራችን ላይ ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ አርሰናል በፊት እንደዚህ ተፎካካሪዎቹ ነጥብ ሲጥሉ እሱም አብሮ ይጥል ነበር ያን እድል አይጠቀም ነበር አሁን ግን ተስተካክሏል መሰለኝ ያን ችግር ቀርፎ መጥቷልና ይሄን እድል ተጠቀመ ፓላስ በርግጥ በጨዋታው ፈትኖት ነበር ግን ዋና 3 ነጥብ ነው ፓላስ ገገማ ቡድን ታቃላችሁ ግን አንዳንዴ ያጋጥማል ሁሉን ጨዋታ በቃ ደልቶ እንድታሸንፍ አይደል ነው የሚጠበቀው በቃ ዋንጫ ነው የሚያስፈልገው አርቴታ ስለዚህ ወደ ዋንጫው መሄድ ነው በቃ ደሞም ሌላው ደስ የሚለው እኮ ደሞ ኢዜም ግብ አስቆጥሯል የመጀመሪያውን በፕሪሚየር ሊጉ ጎል አስቆጥሯል ለአርሰናሎች ይሄም አሪፍ ነው ያስባለሁ ሳካ ትንሽ ጉዳት ተሰምቶ ተቀይሮ ወጥቷል የሱ ትንሽ ላይ ታስብ ይችላል ግን አርሰናል አሁንም ድል ላይ ቀጥሏል ሽንፈት ይረሱ ይመስለኛል ለማንኛውም አርሰናል ደጋፊዎች እንኳን ደስ ያላችሁ እኔ ትልቅ ድግስ አለብኝ ወደ ዛሬ ሄድ ነው በጨዋታው ላይ ተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ ቴንክ ዩ አንድ ጎል አግብቶ ማሸነፉን ማረጋግጦ መውጣት የሚችል ብቸኛው ቲም አርሰናል ነው በስትራቴጂ የተረዳው የኛዎቹ አሉ አይደል ያረበስማ ቡልድ በቃ አንዳገባ ዘጋ አለቀ በሩን ቆለፈ ከዛ በኋላ ያለው ነገር ማለት ምክንያቱም ያውቃል እንደሚያሸንፈው እኔም ታውቆኛል ክርስቲያን ፓላስማ ይበርታን ማን ላይ ምንድነው እዚህ ላይ አሁን እኮ በቃ ገሰገሱ እኮ አርሰናል ሄደ በቃ ከዚህ በኋላ አሁን ወደዛ በእናት አንድ ጎል አግብቶ ማሸነፉን ማረጋግጦ መውጣት የሚችል ብቸኛው ቲም አርሰናል ነው በስትራቴጂ የተረዳው የኛዎቹ አሉ አይደል ያረበስማ ቡልድ በቃ አንዳገባ ዘጋ አለቀ በሩን ቆለፈ ከዛ በኋላ ያለው ነገር ማለት ምክንያቱም ያውቃል እንደሚያሸንፈው እኔም ታውቆኛል ክርስቲያን ፓላስማ ይበርታን ማን ላይ ምንድነው እዚህ ላይ አሁን እኮ በቃ ገሰገሱ እኮ አርሰናል ሄደ በቃ ከዚህ በኋላ አሁን ወደዛ በእናት በይፋ የአርሰናል ዋንጫ ተፎካካሪ በርነማውዝና ከወራጅ ቀጠና የመጣው ሰንደርላንድ ሆኗል ሌላው እርባና ቢስ ናችሁ ዘው ጥጋችሁን ያዙ እደረባችኋለሁ የአርሰናል ንግግር ነው ያራዳ ልጆች ማለት ነው አሁን ላይ መሮታል አርሰናል ዛሬ ሲቲ መሸነፉን ተከትሎ ከሲቲ በ6 ከሊቨርፑል በ7 ከማንቸስተር በ6 ከቼልሲ በ8 እያለ ዙሩን አክሮሮታል ማለት ነው እያዩት ሊጥ ቀናኒሳን በቀለ ሊሆን ነው አርሰናል ያራዳ ልጅ እያዩት ልምጭልም ሊል ነው በቃ እንደዚህ አይነት ሙድ ይዤ መጥቻለሁ እስካሁን የቀለር ነው ይበቃል የሚካኤል አርቴታ ዳግመኛ ንግግር ነው ዘንድሮ ቀልድ የለም ኤምሬትስ አካባቢ ብያለሁ የጨሰ ወይራ አለ ችግር አለ ያራዳ ልጅ ማለት ነው አይ በገዛ ቆንጨራው ነው ፓላስን ጥጉን ያስያዙት ማለት ነው አርሰናል ጎል ያግባ እንጂ ጎል ካገባ በኋላ አገባበታለሁ ከመገርቱ ብር መበደር ይቀራል አርሰናል ላይ ከማግባት ማለት ነው ያራዳ ልጅ በሚገርም ሁኔታ አርሰናል መሮታል ሼር ኮፒ ሊንክ ያረጋችሁ የፕላስ ምልክቱ እናንተ ነች ሐሳብ አስተያየት ኮሜንት ላይ እኔ ሁለተኛ አርሰናል አልቋጠረም ሁለተኛ ምን አገባኝ እንዴ ወይ ካሸነፉ ቀድሞ ብዙ ጎል አግብቶ አይገላግሉ እስከ 90 ደቂቃ ቋጥረ አንድ ጎል አግብቶ ክርችም አድርገው ረበስማ ምን አይነት ዲፌንስ ነው ደግሞ ጎል አይገባባቸው እንዴ ኳስ ሎንግ ፓስ ይመጣል የሚጣለዙት እነሱ ናቸው ሄደር እነሱ ነው ሌላሽ እግዚአብሔር በማያገባኝ ተቃጠልኩ በማያገባኝ እንዴ ዩናይትድ ያዩ ተረስቼ መቶችል ነበር እንዴ ወይ በሲቲ ዛ መደሰትችል ነበር ምን አገባኝ ምን አቋጥሩ እግዚአብሔርን አቋጥሩ የሆነ ሰዓት በኋላ አካባቢ ራሳቸው ከጣሉ ይጣሉልን እንጂ መቋጠርና ቁም በቃ ለጊዜው አያዋጣም እንዴ እያመሩት እኮ እንደም ሁሉም ሰው እየጣለላቸው ነው አረ የነገር መጨረሻው አላማረኝም ጀማው እግዚአብሔርን አላማረኝም እነዚህ እንዴ የመረፋራው አሁን